ያ ሸክሜ ምንድነው? ለአይምሮ እንዲመጥን ለልብ እንዲጥም ሆኖ ብዙሃኑ ሰዎች ወይም ዋይደር ፐብሊኩን የኔ ሸክም አሁን ግን በጣም ከብዶ እንዳይጠነክር ቀሎ ግልብ እንዳይሆን ለሰው በጣም በሚመጥን መንገድ ጽፌዋለሁ ብዬ አምናለሁ። ከጳውሎስ መልእክቶች ውስጥ ጥልቅ ነገረ ክርስቶስ የምናገኘው ቆላስይስን ነው። ስለዚህ ስለ ክርስቶስ የተሻለ መረዳትን ማግኘት የምትፈልጉ ሰዎች እንድታነቡ በጣም አበረታታቸዋለሁ። እግዚአብሔር ቢፈቅድና ቢኖር የቆላስይስን ነገረ ክርስቶስ ለብቻው ሰራዋል። እሺ እንዴት ናችሁ? ጌታ ይባረክ። በጣም ኦቨርዌልሚንግ በእውነት ከቃል በላይ ሆኖብኛል። መጀመሪያ በጌታችን በክርስቶስ ኢየሱስ ስም የተባረከውና ገናናውን አብን ባርካለሁ አይደል? በጎ ስጦታ ፍጹም በረከት መለውጥ በእርሱ ዘንድ ከሌለ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ስለዚህ የበጎ ነገር የመልካም ነገር ሁሉ ምንጭ ነው። እሱ ክብሩን ይውሰድ። እስቲ ለአብ ክብር ስጡ። እኔ ብዙ የምናገረው ነገር የለም። ውስጤ የተሞላው ምስጋና ነው። ነገር ግን ከዛ በፊት ትንሽ አጽንኦት መስጠት የምፈልገው ነገር ይኖረኛል። ሁላችሁ እንደምታውቁት በመጀመሪያ ደረጃ በጣም መጽሐፍ ቅዱስን የማንበብ አጠቃላይ የንባብ ባህላችን ብለው ይሻላል። ትንሽ ኢትዮጵያ ውስጥ ደካማ እንደሆነ እናንተ መንገድ ለቀባሪው ማርዳት ነው። ያው ታውቁታላችሁ ማለት ነው። ስለዚህ በተለይ ደግሞ ሕይወትና መጽናናት የሚገኝበትን የእግዚአብሔርን ቃል ለመረዳት እንደዚህ ያሉ ማብራሪያዎች ያስፈልጉናል አይደል? ያስፈልጉናል ብዬ አስባለሁ። እና በዚህ ጉዳይ ላይ ደግሞ እግዚአብሔር ጸጋውን አብስቶልኝ የዛሬ 9 ወር ነው ሳፋየር ሆቴል ኤፌሶንን በቃሉ ገበታ አገልግሎት ወይም ፕሮጀክት ስር ያስመረኩት። አሁን ደግሞ የቆላስይስና የፊሊሞና ምክንያቱም የቆላስይስ ቤተክርስቲያን ፊሊሞና ቤት ስለነበረች እንደ ውጮች ሁሉን የሚሰሯቸው ስለዚህ በጣም ትጠቀሙበታላችሁ ብዬ ነው የማምነው። እኔ አንድ ሸክም አለኝ። ያ ሸክሜ ምንድነው? ለአይምሮ እንዲመጥን ለልብ እንዲጥም ሆኖ ብዙሃኑ ሰዎች ወይም ዋይደር ፐብሊኩን የኔ ሸክም ጊዜ ሰጥቼ ብሰራው ምናልባት ከዚህ የተሻለ ልሰራው እችላለሁ ብዬ እኔ አምናለሁ። አንዳንድ በእውቀትና በጸጋ በጣም የተባረኩ እንደነ ዴቭም ያሉ በተለይ ጆንሰን የነ ቃላባ ሰፋ ወይም ቃሌ ነገረ ክርስቶስን ጠለቅ አድርገህ ብትሰራው ብለውኝ ሐሳብ አቅርበውልኝ ነበርና እንደዛ ለማድረግ ስሞክር በጣም ገዘፈብኝ። ምክንያቱም ቅድም እንደሰማችሁት ጥልቅ ነገረ ክርስቶስ the most profound Christological passage የሚገኘው እዚህ ቆላስይስ መጽሐፍ ውስጥ ነው እና ከበደኝ። ያን መጽሐፍ ሳይሆን የከበደኝ ከህዝቡ አቅም ያልፋል የሚል ጭንቀት ከሸክሜ የዘለለ ነገር ሆነብኝ። ስለዚህ እግዚአብሔር ቢፈቅድና ቢኖር የቆላስይስን ነገረ ክርስቶስ ለብቻው ሰራዋል። አሁን ግን በጣም ከብዶ እንዳይጠነክር ቀሎ ግልብ እንዳይሆን ለሰው በጣም በሚመጥን መንገድ ጽፌዋለሁ ብዬ አምናለሁ። ስለ መለኮቱ ጥሩ እንደሆነ በተለይ ከወንድሞቼ አስተያየት ተቀብያለሁ። እንደገና ከህይወት ጋር በጣም ከክርስትና ህይወት ጋር የቤተሰብ ጉዳይ እንደ ኤፌሶን መጽሐፍ ማለት ነው በስራና በአሰሪዎች መካከል በቤተሰብ መካከል ያለው ታላቅ መንፈሳዊ እውነት ውስጥም ተካቶበታል ብዬ አስባለሁ። ግን በቃ ከጳውሎስ መልእክቶች ውስጥ ጥልቅ ነገረ ክርስቶስ የምናገኘው ቆላስይስን ነው። ስለዚህ ስለ ክርስቶስ የተሻለ መረዳትን ማግኘት የምትፈልጉ ሰዎች እንድታነቡ በጣም አበረታታቸዋለሁ። እኔ በግሌ ይህን መጽሐፍ ሳዘጋጅ ክርስቶስን ካወቅኩት በላይ የበለጠ እንዳቀው እንድረዳው እሱም ብቻ ደግሞ ሰውን በጣም በፍቅሩ እንድቃጠል ሌላ ግብአት ሆኖኛል ብዬ ነው የማስበው። ስለዚህ የቤተ ክርስቲያን መጋቢዎች አጽንኦት ሰጥቼ መናገር እፈልጋለሁ። የስነ መለኮት በተለይ የአማርኛ ስነ መለኮት አስተማሪዎች አጥንታችሁ ብታስጠኑበት ጥሩ ነው ብዬ እመክራለሁ። በሁለተኛ ደረጃ ደግሞ ሲዝንን በደንብ ብንረዳ አይደል? በክርስትና ሕይወት ውስጥ ሲዝንን መረዳት በጣም አስፈላጊ ነው። አሁን ከቅርብ ጊዜ ወዲህ በተለይ ከመጽሐፉ ዓለም አካባቢ ያላችሁ ሰዎች እንደምትረዱት መጽሐፍ ቅዱስ ላይ አዲስ ኪዳን መጽሐፍት ላይ የሚወጡ ማብራሪያዎች በዝተዋል። እስቲ በእውነት ለዚህ ክብርን ስጡ። መሆኑን በጣም እግዚአብሔር አንድ ንፋስ ያመጣ ይመስለኛል። እኔ እንደ መንፈሳዊ ሰው ሲዝንን መረዳት ሲዝንን ኮምፓቲብል መሆን ከሲዝን ጋር መጋጠም በጣም ያስፈልጋል። ስለዚህ እግዚአብሔር በመጽሐፍት ህዝቡን ለመናገር የተዘጋጀ ነው ማለት ነው። ስለዚህ ከእግዚአብሔር የልቡ ሐሳብ ጋራ ተስማምተን መጽሐፍ ቅዱስን እንደዚህ ባሉ ማብራሪያዎች የማጥናት ባህላችንን
እንድናሳድግ ጥሪ አቀርብላችኋለሁ ማለት ነው። ከዚህ በመቀጠል እንግዲህ ወደ ምስጋና ብገባ፣ ምክንያቱም እኔ ካወራው ጌታው የሰብስቦ ልትሉ ትችላላችሁ። ስለዚህ በጣም ማመስገን ነው የምፈልገው። ቅድም እንዳልኳችሁ ውስጤ በጣም የተሞላው ምስጋና ስለሆነ አንዳንድ ሰዎችን አመስግኜ ይሄንን ቀን መስዋዕትነት ከፍላችሁ ከመጣችሁ አይቀር በፍቅር እለምናችኋለሁ። ፎቶ ተነስተን አቅፊያችሁ መጽሐፍ ወስዳችሁ ብትሄዱ በጣም ነው ደስ የሚለኝ። መጀመሪያ ማመስገን የምፈልገው እግዚአብሔርን በጌታችን በክርስቶስ ኢየሱስ አመሰግናለሁ። ቅድም ብየዋለሁ። አባቴ በስጋ የሆነው አባቴ ካሳዬ አበጋዝ እዚህ ላይ መጽሐፉን ያበረከትኩት ለሱ ነው። እዚህ እንዲመጣ ጋብዣው ነበር፣ ግን ከጤና ጋር በተያያዘ በጣም መምጣት አልቻለም። እሱንም በጸሎት እንድታስቡልኝ ይሁን። አሁንም እንኳን በጤና እክል ላይ ነው ያለው። ስለዚህ እሱን ማመስገን እፈልጋለሁ። ምክንያቱም የንባብ ባህል መሰረቴ እሱ ነው። አባቴ በጣም የሚገርም አንባቢ ነው። ምን እያለ ይመክረኝ ነበር? አንብብ በትርጉም ትኖራለህ ይለኛል። እና አባቴ ካሳዬ አበጋዝ እንግዲህ ያው ቪዲዮ እየተቀረጸ ስለሆነ ስለሚደርሰው በሁላችሁ ፊት በጣም አመሰግነዋለሁ፣ እወደዋለሁ። እድሜና ጤና ለአባቴ ይስጥልኝ። ቀጥሎ እንግዲህ ከሚስቶች ሁሉ ተለይታ የተባረከችውን ሚስቴ ልሳን ገብረወልድን በነገር ሁሉ በእውነት የእሷ ምክር የእሷ አስተያየት በጣም አቅሜ ነው። እኔ ብዋብ፣ እኔ ቢሳካልኝ፣ እኔ ብከናወን ከጀርባ ያለችው ልሳን መሆኑን እንድታውቁ ፈልጋለሁ። በቃ በውስጤም በጎኔም ያለችው እሷ ናትና እሷን በጣም አድርጌ ማመስገን ፈልጋለሁ። ፓስተር ጻድቁ አብዶ የኢትዮጵያ አብያተ ክርስቲያናት ህብረት ፕሬዝዳንት ካላቸው ኃላፊነት ታውቃላችሁ፣ በጣም ጫና አለባቸው። ግን ጊዜ ወስደው በጣም አንብበው ከመጽሐፉ ጀርባ የሚሰጥ አስተያየት ሰጥተው ደግሞ እንደ ልጅ አቅርበው ብዙ ተስፋ ሰጥተው ከኔ ጋር አብረው መቆም ስለቻሉ አመስግኑልኝ። አሁንም እንኳን ቴክስት ልከውልኛል። ከአቅሜ በላይ ሆኖ አልቻልኩም። አንድ የመንግስት መስሪያ ቤት ይመረቃል፣ እዛ አካባቢ ሆኖ መምጣት ስላልቻሉ ነው። ሌላ ማመስገን የምፈልገው በዚህ ስራ በእውነት የታናሽን ጸጋ ሳይንቁ አብሮኝ ስለቆሙ ጆንሰን እጅጉንና ወንድሜ ዴቪ በጣም ይቅርታ፣ ትንሽ ተጭኛለሁ ከሰዓት አንጻር። ከናንተ ጋር ብዙ ጊዜ ይኖረኛል። በሚዲያ ሊታይ የሚችል ስለመጽሐፉ የምታወሩበት እኔ ላድርግበት የምችለው ነገር ከናንተ ጋር እንዲኖረኝ እፈልጋለሁ። አክብራችሁኝ ከመጀመሪያው ቀን እስካሁን ድረስ ስላላችሁ በእውነት እዚህ በተሰበሰበው ህዝብ ስም በጌታ ስም እናንተን ማመስገን እፈልጋለሁ። ቴንክ ዩ ሶ ማች። በጣም ስኮላር ናቸው፣ በዛ ላይ ደግሞ በጣም ትሁታን ናቸው። እንደዚህ ያሉትን ያብዛልን ጌታ። ቀጥሎ ማመስገን የምፈልገው በጣም ወንድሜ በጋሽዬን እና እንዲሁ ደግሞ አሮማዎች እዚህ ያሉ ተወክለው የአሮማ ቤተክርስቲያንና እዛ ያሉ አገልጋዮች በሙሉ ለኔ በጣም በጣም ልዩ ናቸው፣ ቤተሰብ ናቸው፣ አካል ናቸውና እነሱን ማመስገን እፈልጋለሁ። እዚህም ያለውን ነገር ሁሉ አብራችሁ ስለሆናችሁ፣ በተለይ ይሄንን የምታዩትን በጣም ውብ የሆነ ዲኮሬሽን የሰራችልኝ እህት እሙዬና። ስለዚህ እንደዚህ አይነት ማንኛውም መንፈሳዊ መጽሐፍ ምረቃ በሉ፣ ሰርግ በሉ፣ ወይም ደግሞ የተለያዩ ዝግጅቶች ካሉ አማክሩኝ። እኔ ቀጥታ ለሙዬ እንዲሁም ደግሞ ቤኪ አብራት ስለደከምክ በጣም ነው የምወድህ ማከብርህ ወንዴ። ሁላችሁንም በጣም አመሰግናለሁ። ሌላው ቃል ማግኘት ከቻልኩ ማመስገን የምፈልገው ዮኒዬ አገልጋይ ዮኒ ከመጀመሪያው እንግዲህ ዛሬ 9 ዓመት ነው እኔ ወደ ወንጌላውያን አማኞች የመጣሁት። ከዛ ቀን ጀምሮ እስካሁን ድረስ ባልተለወጠ ፊት፣ ባልተለወጠ ፍቅር፣ በብዙ ደግሞ ምክር ከኔ ጋር ስላለ የማይደክም ጉድ ስለሆንክ እኔን በተመለከተ በእውነት ዮኒ ስለኔ ስለምታስብ በጣም ነው የምወድህ። በሁሉም አቅጣጫ ከኔ ጋር የምትቆም ሰው ነህ። ይህንን ፍቅር ደግሞ እኔም አልጥልም እና ዶዬ ደግሞ ባለቤቱ በጣም ነው የምወዳት። ቅመማ ቅመም በአንድ ላይ ማለት ናት እሷ። ቅመማ ቅመም በአንድ ላይ ማለት ነው። ባንቺ ስላለው የተለያየ እግዚአብሔር ጸጋ እግዚአብሔርን አከብራለሁ። ብዙ አላችሁ የአዲስ ኪዳን ካህናት ቤተክርስቲያን ቤተሰቦቼንም ሁላችሁንም እወዳቸዋለሁ። ተባረኩ። ዮኒና ባለቤቱን አመስግኑልኝ። እሺ ሃኒ አልመጣም አገልግሎት ስላለው ሃኒኤል ኩራማ። እኔ በዚህ መጽሐፍ ላይ እንዴት እንደደከምኩ ጌታ ነው የሚያውቀው። ማለት የቆላሲዮስ መጽሐፍ በጣም ጥልቅ ነገረ መለኮት ስለሆነ መጽሐፍትን በማቅረብ ሐሳብን በመስጠት ሃኒኤል ከኔ ጋር ነበር። እንዲሁም በኤቢሲ ኮሌጅ አብረን የምንማረው ወንድሜ ዘካሪያስ መጽሐፉም ላይ አመስግኛለሁ። ይበቃ ነበር አይደል? በስመ አብ። እስቲ ቁም እናታቸው እባክህ። እውነት አመስግኑልኝ። በጣም ወደው ጓደኛዬ ነው፣ የልብ ጓደኛዬ ነው። ዛኪዬ እወድሃለሁ። እንደገና ደግሞ አብራችሁን
ያላችሁ የኤቢሲ ኮሌጅ አጠቃላይ ተማሪዎች ስለመጣችሁ እወዳችኋለሁ። አብረን ነው እናንተ ኮለን እኮ በቃ ቴንኪው ማለት ፈልጋለሁ የኤቢሲ ክላስሜቶቼን ማለት ነው። ከዛ በተረፈ በፓስተር አሊ ቤት በተዘጋጀ የላይፍ ፕሮግራም ላይ ይህን መጽሐፍ እንዲታተም ከማገዝ አንጻር አብረውኝ የቆሙትን የቲክቶክ ቤተሰቦቼን ሁሉ አመሰግናለሁ። አመስግኑልኝ። ከዛ በተረፈ እናንተን በጣም አድርጌ አመሰግናለሁ። በውስጤ ያለውን ጸጋ አክብራችሁ ደስታዬን ለመካፈል ይህን ደግሞ ታላቅ የሆነ መንፈሳዊ በረከትና መታነጽ ያለበትን መጽሐፍ ለመውሰድ እዚህ ስለመጣችሁ ሁላችሁንም በጌታችን በምወደው ከሁሉ በላይ በሆነው በኢየሱስ ክርስቶስ ስም ባርካችኋለሁ። ተባረኩ። ቴንክ ዩ ሶ ማች